ጤና ባለሙያዎች ላይ እየደረሰ ያለው የግድያ ወንጀል ከቀን ወደ ቀን አሳሳቢ እየሆነ ነው። ማህበሩ ያለው ነገር አለ። በዝርዝር የምናደርሳችሁ ነገር ይኖራል። ኢትዮጵያ በብር ዕዳዋን ለመክፈል ያላትን አቅም አዲስ ደረጃ ወጣላት። የምናሰማችሁ ነገር አለን። እኛ አሁን ላይ ስልጣን ላይ የለንም። ዶክተር ደብረጽዮን ገብረ ሚካኤል ያሉት ነገር አለ። በትንሽ ይዘነዋል። ዜጎች ከጅቡቲ ውጡ ስለተባለው ጉዳይ በጅቡቲ የኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ ኤምባሲ መረጃ አውጥቷል። እናሰማችኋለን። ወታደራዊ አፈሳና የወጣቶች ግዢ ቢዝነስ ወጣቶችን በግዴታ አፍሶ ለውትድርና መላክ ሰሞኑን በኦሮሚያ ክልል በአዲስ መልኩ እየተከናወነ ነው ተብሏል። የምናሰማችሁ ነገር ይኖራል። እነዚህንና ትራምፕ ሩሲያ ነፃ ያወጣቻቸውን አካባቢዎች ተቆጣጥራ መቀጠሏን በተመለከተ የያዙት አቋም የማይለወጥ መሆኑን አንድ ዘገባ አመልክቷል። አብራችሁን ከቆያችሁ የሁሉንም ዝርዝር መረጃ ትሰማላችሁ። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። ጤና ባለሙያዎች ላይ እየደረሰ ያለው የግድያ ወንጀል ከቀን ወደ ቀን አሳሳቢ እየሆነ ነው። ማህበሩ በደሞዝ ከመበደላቸው በባሰ ሁኔታ ጤና ባለሙያዎች ላይ የሚፈጸሙ ግድያዎች እየተባባሱና አሳሳቢ የሆኑ መምጣታቸውን የኢትዮጵያ ጤና ባለሙያዎች ማህበር ለኢትዮጵያ ብዙሃን ድርጅቶች ተናግረዋል። የማህበሩ ፕሬዝዳንት አቶ ዮናታን ዳኛው በሰጡን ቃል ጤና ባለሙያዎች ላይ እየደረሰ ያለው የግድያ ወንጀል ከቀን ወደ ቀን አሳሳቢ እየሆነ ነው ብለዋል። የማህበሩ ፕሬዝዳንት አክለውም የሀገርን ስብራት የሚጠግኑ ጤና ባለሙያዎችን፣ ሐኪሞችን መግደል የትውልድን የነገ ተስፋ ማጨለም ነው። በኢትዮጵያ ሐኪሞች ተገደሉ የሚለው መርዶ ከመደጋገሙ የተነሳ የዘውትር ዜና ሆኗል። ብዙ ዋጋ ከፍለው የሰውን ሕይወት የሚታደጉ ችግሮችን ተጋፍጠው የተቀማን ህልም የሚያለመልሙ ሐኪሞች ለምን ይገደላሉ? እድሜያቸው ለጋ የሆነ ሀገርን ብዙ የሚያገለግሉ ሀገር ብዙ የደከመችባቸውን ሐኪሞች መግደል የሀገርን ነገ እጣ ፈንታ የሚያበላሽ አስፈሪ ተግባር በመሆኑ ሁሉም ዜጋ በእኩል ሊያወግዘውና ሊታገለው ይገባል ሲሉ ተደምጧል። መንግስት ጤና ባለሙያዎች የሚሰሩበትን አካባቢ ከየትኛውም አደጋ ነፃ መሆኑን ማረጋገጥና ምቹ የሥራ አካባቢ መፍጠሩን ቀዳሚ ተግባሩ አድርጎ ሊሰራ ይገባል ብለዋል። አብዛኞቹ ጤና ተቋማት ደህንነታቸው በበቂ ሁኔታ የተጠበቀ አለመሆኑ ደግሞ ጉዳዩን የበለጠ ውስብስብ ያደርገዋል። በገቡት ቃል ኪዳን መሰረት ሁሉንም ዜጋ ያለምንም ልዩነት የሚያገለግሉ የፖለቲካ ወገንና የሌላቸው ጤና ባለሙያዎችን ያነጣጠረ የግድያ ወንጀል በምንም መመዘኛ ተቀባይነት የለውም፣ በአስቸኳይ እልባት ይሻል ነው ያሉት። ከቀናት በፊት መራቤቴ ወረዳ በእናት ሆስፒታል የጠቅላላ ሕክምና ሐኪም የነበረው ዶክተር ገብረ ሚካኤል ወልደ መላክ ቤተሰብ ጥየቃ በመኪና እየሄደ በነበረበት ወቅት በተተኮሰበት ጥይት መገደሉን የቅርብ ሰዎች ለኢትዮጵያ ብዙሃን ድርጅቶች ገልጸው ነበር። ከወራት በፊት ደግሞ የባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ዶክተር አንዱዓለም ዳኘ በተኮሰባቸው ጥይት መገደላቸው አይዘነጋም። ወደ ቀጣይ ዘገባችን ስወስዳችሁ ኢትዮጵያ በብር ዕዳዋን ለመክፈል ያላትን አቅም አዲስ ደረጃ ወጣላት። የሀገራትን የዕዳ ከፋይነት አቅም የሚለካው ዓለም አቀፉ ኩባንያ ኢትዮጵያ በብር ዕዳዋን ለመክፈል ያላትን አቅም ከሲሲ ማይነስ ወደ ሲሲ ፕላስ አሻሽሏታል። ኩባንያው ሀገሪቱ በውጭ ምንዛሬ ዕዳዋን ለመክፈል ላላት አቅም ባለፈው ዓመት ታህሳስ የሰጣት ደረጃ ግን አሁንም እንደጸና መሆኑን ገልጧል። ኩባንያው ኢትዮጵያ የ33 ሚሊዮን ዶላር ዩሮ ቦንድ ዕዳዋን ሳትከፍል መቅረቷን ተከትሎ ነበር ዕዳዋን መክፈል የማትችል የሚል ዝቅተኛ ደረጃ ይሰጣት። ኢትዮጵያ ከዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋራ የዕዳ ሽግሽግ ስምምነት ላይ ከደረሰች ግን ደረጃዋን እንደሚያሻሽለው ኩባንያው ገልጧል። ዓለም አቀፍ ኢንቨስተሮች ግን ኢትዮጵያ ጊዜያዊ የጥሬ ገንዘብ እጥረት እንጂ ዕዳ የመክፈል አቅም ውስንነት የለባትም በማለት መንግስት በዩሮ ቦንድ ዋጋ ላይ የ18 በመቶ ቅናሽ እንዲደረግለት ያቀረበውን ጥያቄ ውድቅ ማድረጋቸው ይታወሳል። የአፍሪካ ሀገራት መሪዎች የዕዳ ከፋይነት አቅም ደረጃ አውጪዎች በአፍሪካ ሀገራት ላይ አድሏዊ ናቸው በማለት አህጉራዊ ደረጃ አውጪ ተቋም ለማቋቋም በመንቀሳቀስ ላይ ናቸው። እኛ አሁን ስልጣን ላይ የለንም። ዶክተር ደብረጽዮን በኢትዮጵያና በኤርትራ መካከል ስላለው ውጥረት ይህም ብለዋል። እኛ አሁን ለስልጣን ላይ የለንም። በሁለቱ ሀገራት ኢትዮጵያና ኤርትራ ግጭት ላይ ውሳኔ ሰጪዎችም አይደለንም። ስለዚህ የሁለቱ ሀገራት መሪዎች ያለባቸውን ችግር ወይንም ማንኛውን ጉዳይ በተመለከተ ዲፕሎማሲያዊ መፍትሄ ማምጣት ይኖርባቸዋል። በዚህ አጋጣሚ እኛ የተፈጠረውን ውጥረት
ለማብረድ ዓለም አቀፍ ማህበረሰብ ጣልቃ እንዲገባ ጥሪ አቅርበናል። ምክንያቱም በዚህ አካባቢ ማንኛውም አይነት ግጭት እንደገና ሊቀሰቀስ ነው የሚለውን መስማት አስፈሪ ነው። ምክንያቱም በጦርነት የተጎዱ በሚሊዮን የሚቆጠሩ ሰዎች ስላሉን እንደገና ጉዳት እንዲደርስባቸው አንፈልግም ሲሉ ተደምጠዋል። ዜጎች ከጅቡቲ ውጡ ስለተባለው ጉዳይ በጅቡቲ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ የሚከተለውን መረጃ አጋርቷል። የጅቡቲ መንግስት በህገወጥ መንገድ በሀገሪቷ ውስጥ በመኖር ላይ የሚገኙ የውጭ ሀገር ዜጎች ለቀው እንዲወጡ ያስተላለፈውን መመሪያ ተከትሎ ኤምባሲያችን ዜጎቻችን በፈቃደኝነት ተመዝግበው ወደ ሀገር ቤት የሚመለሱበት ሰነድ በመስጠት እንዲመለሱ ከኤፕሪል 27 2025 እስከ ሜይ 2 2025 ወይም ከሚያዝያ 19 ቀን 2017 ዓ.ም እስከ ሚያዝያ 24 ቀን 2017 ዓ.ም በጅቡቲ የኢትዮጵያ ኮሚኒቲ ማህበር ግቢ ውስጥ በጅቡቲ ሰዓት አቆጣጠር 10 ሰዓት ኤኤም ወይም ከጠዋቱ 4 ሰዓት ጀምሮ ምዝገባ ያካሂዳል ብሏል። በመሆኑም ዜጎቻችን ለምዝገባ ወደ ስፍራው ስትሄዱ ማንነታችሁን የሚገልጽ ሰነድ ወይም የማህበራት መታወቂያ ወይም የሀገር ቤት መታወቂያ፣ ሁለተኛ በቅርብ ጊዜ የተነሳችሁት ፎቶ ያላችሁ 2 3 በ4 የሆነ ጉርድ ፎቶግራፍ፣ የአገልግሎት ጊዜው ያለፈም ቢሆን ፓስፖርት እጃችሁ ላይ ካለ ይዛችሁት ለምዝገባ እንድትመጡ እንጠይቃለን ብሏል። ወታደራዊ አፈሳና የወጣቶች ግዢ ቢዝነስ ወጣቶችን በግዴታ አፍሶ ለውትድርና መላክ ሰሞኑን በኦሮሚያ ክልል በአዲስ መልኩ እየተከናወነ ነው። እያንዳንዱ የቀበሌ አመራር ከ2 እስከ 7 ወጣት የማቅረብ ግዴታ ተጥሎበታል። ከዚህም የተነሳ ወጣቶችን ከጎዳናዎች፣ ፑል ቤቶች ወዘተ አግኝቶ ለማፈስ የሚደረገው ቅድሚያ ተጧጥፏል ብሎናል። በአፈሳው የተደናገጡ ወላጆች ልጆቻቸውን ከትምህርት ቤት በማስቀረት ለመደበቅ ተገደዋል። ይህ ሁኔታ በጎዳናዎችና መዝናኛ ቦታዎች የወጣቶች እጥረትን ፈጥሯል። ሆኖም ወጣቶችን አግኝቶ ኮታውን መሙላት ላቃተው አመራር ወይም የተያዘበትን ልጅ ማስለቀቅ ለፈለገ ወላጅ መፍትሄ የሚሆን ቢዝነስ ተከፍቷል። ይሄውም ከትውልድ ቀያቸው ራቅ ወዳለ ቦታ ፈልሰው በቀን ስራና ጎዳና አዳሪነት ላይ የሚገኙ ወጣቶችን መግዛት ነው። ደላሎች እነዚህን ወጣቶች አስቀድመው ስራ እናስይዛቸዋለን በሚል አባብለው ሰዋራ ቦታ ላይ በአፈና መልክ ያቆያቸዋል። ከዚያም ቦታ ለተጓደለበት አመራር ከ40 እስከ 100 ሺህ ብር በማስከፈል አሳልፈው ይሰጣሉ። በተመሳሳይ መልኩ ልጅ የተያዘበት ወላጅ ከቀበሌ አመራር ጋራ በመደራደር ከ100 እስከ 300 ሺህ ከከፈለ በኋላ ልጁ ተለቆ ከደላላ ከሚገዙት አንዱ ይተካለታል ተብሏል። መረጃውን ያገኘነው ከጀዋር መሐመድ ይፋዊ የፌስቡክ ገጽ ነው። ትራምፕ ሩሲያ ነፃ ያወጣቻቸውን አካባቢዎች ተቆጣጥራ መቀጠሏን በተመለከተ የያዙት አቋም የማይለወጥ መሆኑን አንድ ዘገባ አመላከተ። ዶናልድ ትራምፕ ዘለንስኪ ግጭቱን ለመፍታት የልዩ መልእክተኛውን ሐሳብ ከመቀበል በስተቀር ሌላ ምርጫ የለውም ብለው እንደሚያምኑ ለሲቲቪ ዌትኮቭ ቅርብ የሆነ ምንጭን ጠቅሶ አንድ የብሪታንያ ጋዜጣ ዘግቧል። ምንጩ እንዳሉት ዋሽንግተን ኪየቭ የማትስማማ ከሆነ ግጭቱ ለወራት ወይም ለዓመታት ሊቀጥል እንደሚችል ገልጻለች። ትራምፕ ግጭቱን ለማቆም በሚደረገው ስምምነት ክራይሜ የሩሲያ አካል ሆና ትቀጥላለች ሲሉ ቀደም ሲል አስታውቀዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ጉዳዩን በተመለከተ በሰጡት አስተያየት ከሞስኮ ጋራ ሙሉ በሙሉ የሚጣጣም ነው ብለውታል። ተመልካቾቻችን ለዛሬ ያዝላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።